ባለፈው ቅዳሜ በትግራይ በመቀሌ ሰላማዊ ሰልፍ ተካሂዷል። የተለያዩ መፈክሮችም ተስተጋብቷል። ከነዚህ መካከል ለምሳሌ የገነባናት ሀገር ካላከበረችን የምታከብረንን ሀገር ለመመስረት እንገደዳለን የሚሉና ሌሎች የህግ የበላይነት ይከበር፣ በማንነት ላይ ያተኮረ ጥቃት ይቆም የሚሉና ሌሎች መፈክሮች ተነስተዋል በትግራይ ሰላማዊ ሰልፍ ላይ። ይህን ሰላማዊ ሰልፍ እንዴት አየው ጀዋር? ሰላማዊ ሰልፉ ጌታቸው አሰፋ ላለመስጠት የሚደረግ ወከባ ነው። ሌላ ምንም ፊሎሶፊ ውስጥ ማስገባት ትንታኔ የሚያስፈልገው አይደለም። የገነባናት ሀገር የሚሉት እዚህ ሀገር ይገርማል። መቼም አንድ ብሔር፣ አንድ ቡድን፣ አንድ ፓርቲ፣ አንድ ብቻዬን ገነባው ካለ የሚሆን አይሆንም። ምክንያቱም አንድ ቤት ሲገነባ ከአንድ ጫካ የሚመጣ ዛፍ ብቻ አይደለም። አትሊስት ሌላውን ቢቀርም ሀገሩ ከሌላ ቦታ የጭቃው ከሌላ ቦታ ነው የሚመጣውና ለዛ አይነት ግብዝነትም አስፈላጊ ነው አላየሁትም። ሌላ ሀገር እንገነባለን እንገነጠላለን ምናምን የሚለውም እሱም ዝም ብሎ ቀረርቶ ነው። ግን የነበረው የሰልፉ ዓላማ ስታየው ከዚህ በፊትም አድርገውታል። ሁለት ሳምንት በፊት በሚያሳዝን መልኩ ህወሓት መሪ አልባ እንደሆነ ይመስለኛል። ዲሴምበር 2007 ላይ ልክ የዛሬ ዓመት አካባቢ ህወሓት ረጅም የ45 ቀን ስብሰባ አካሂዶ ነበር መቀሌ ላይ። ትልቁ ችግራችን ስትራቴጂክ አመራር፣ ስትራቴጂካዊ አመራር፣ ስትራቴጂክ ሊደርሺፕ ማጣት ነው ብሎ ነበር። አይ ቲንክ ያ ትንታኔ ትክክል ነበር። ያ የስትራቴጂክ አመራር ማጣትን ነው ዛሬም እዛ ውስጥ እያየን ያለ ነው። እውነት ለመናገር እዚህ ያለውን የሪፎርም አመራር ተችተነዋል በተደጋጋሚ። ከህወሓት ጋር ሰላም መፍጠር አለበት የሚል ጫና ስናደርግ ነበረ። ግን ህወሓቶች የለውጥ ኃይሉ ትዕግስትና የለውጥ ኃይሉ ሪዘርቬሽን እንደ ደካማነት፣ እንደ የዋህነት፣ እንደ ናይቪቲ ነው የወሰዱት እና ለ27 ዓመት በዚህ ፓርቲ ስም ሀገር ሲዘረፍ፣ ሰው ሲቀጠቀጥ፣ ሲገደል፣ ሲጨፈጨፍ ነበር። ለሀገር አንድነት ለሰላማዊ ሽግግር ሲባል የፍትህ ጉዳይ ሳክሪፋይስ ነው። የፍትህ ጉዳይ መስዋዕት ሆኖ ለሰላም እናስቀድም፣ ሰላማዊ ሽግግር እናስቀድም፣ የሰረቁትንም አናስመልሳቸው፣ ለገደሉትም ላቆሰሉትም አይቀጡ በሚል ውሳኔ ተደርጎ ነበር። ያንን ግን እንደ ድክመት ነው ያዩት። ከዚህ አንፃር ወንጀለኞቹን አይደለም መቀሌ ውስጥ መሸሸግ ብቻ አይደለም፣ መቀሌን እንደ ቤዝ በመጠቀም ሀገር ሲያተራምሱ ነበር፣ እያተራምሱ ነበር። እርምጃ መወሰድ ሲጀምር ደግሞ አንደኛ ፍትህን ለማምጣት ከዛም አንሶ ደግሞ የሀገር ሰላምና ሰላማዊ ሽግግር ለማረጋገጥ እርምጃ መወሰድ ሲጀምር ፈርጣም ለማድረግ የሚደረግ ነገር ነው። ከዚህ አንፃር የህግ የበላይነት ይከበር የሚለው ደግሞ የቀልዶች ሁሉ ቁንጮ ወጥቶ ነው ያገኘሁት። ህግ ይገበር ማለት ህግ የሚፈልገውን ሰው አሳልፎ መስጠት ነው። ደብረጽዮን ያለው ነገር ነበር። በማንኛውም ባለስልጣን ላይ የፍርድ ቤት ማዘዣ ከወጣ አንጠልጥለን እንሰጠዋለን። ትግራይ የሌቦች መሸሸጊያ አትሆንም ብሎ ነበር። ማይሆን መስሎት ነው መሰለኝ። የፍርድ ማዘዣ ሲቀርብ ግን ህዝብን በነቂስ ሰልፍ አስወጥቶ የትግራይ ህዝብ በሙሉ ሊታሰር በፌደራል ፍርድ ቤት የሚፈለግ ይመስል ህዝብን ሰልፍ አውጥቶ ህግ ይከበር ነው። ህግ ይከበር ከተባለ ህግን ማክበር ያለበት ክልሉና የክልሉ መስተዳድር ነው። ይሄም የፌደራል ፍርድ ቤት ያወጣውን ትዕዛዝ በስራ ላይ ማዋል መቻል አለባቸው። ያንን ሳያደርጉ የሚያነሱ ነገር አለ። የፌደራሊዝሙ ተነዷል፣ የፌደራል ፍርድ ቤት ወይም ደግሞ የፌደራል መንግስት ከስልጣኑ አልፏል የሚሉት ፌደራሊስቶች ነን። ከነሱ በበለጠ ለፌደራል ሲስተም የምንታገል ሰዎች ነን። የፌደራል መንግስት የትግራይ ክልልን ህገ መንግስታዊ ኦቶኖሚ ጥሶ ከገባ ከነሱ ጋር ነው የምንሰለፈው። የትግራይ ኦቶኖሚ ግን ሌቦችን፣ ዘራፊዎችን፣ ገዳዮችን ከፍርድ የመከላከልን ከፍርድ የማሸሽን የመደበቅን አያጠቃልልም። የትግራይ ኦቶኖሚ በውስጥ ጉዳዮች ላይ በህገ መንግስቱ በግልጽ በተቀመጠ በግብር ጉዳዮች ላይ የተቀመጠ ነው።
ከዚህ አልፎ የክልሉ የፌደራል ፍርድ ቤት እዛው የሚገባ ከሆነ ከነሱ ጋር መታገለውኛ ነን ገዳዮችን ዘራፊዎችን ሌቦችን ከፍርድ መሸሸግ መደበቅ ህዝብን እንደ የሌቦች ዋሻ ለማድረግ መሞከር ግን በትግራይ ህዝብ ላይ መቀለል ነው የፌደራሊዝምን ፍቺና ትርጉም የማሳሳት ሂደት ነው እየተደረገ ያለው ከዚህ ጋር ተያይዞ ሌላን ገነባለን ራሳቸውን ሲፎግሩ ነው ራሳቸውን ሲፎግሩ እንጂ ትግራይ is not a viable state as an independent ለምን ይፎገራል ሰው ያ ብቻ አይደለም ራይቫል በሆኑ ኃይሎች የተከበበ ክልል ነው 27 አመት በዚህ ህዝብ ስም አዲስ አበባ ላይ መሽገው ሲዘርፉ ከርመው ዛሬ ላለመቀጣት ላለመጠየቅ ያንኑ ትላንትና የራሱትን ህዝብ እንደ ዋሻ ለመጠቀም ያንን ህዝብ ደግሞ መልሰው ሌላ ችግር ውስጥ ከፌደራል መንግስት ጋርም ከአገራዋች ጋርም ችግር ውስጥ ለመፍጠር የሚደረግ ተራ ቀረርቶ እንጂ ቫያብል የሆነ አይደለም እውነቱ በመናገር ህወሓት ቢገፋ ከዚህ ጋር ያወጣል ምክንያቱም ኢንቨስትመንታቸው እዚህ ነው ያለው መቀሌ የለም ቢገፋ መቀሌን እንደ ሆስቴጅ ተጠቅመዋት እንደ ህዝብ ዋሻ ተጠቅመው እዚህ ያለውን ንብረታቸውን ለማስከበር ነው እየሞከሩ ያሉት ፍራቻቸው ዘርፈው እዚህ የገነቡት ቢልዲንግ አለ እዚህ የገነቡት ንብረት አለ እዚህ የገነቡት ኢምፓየር አለ የግለሰብ ኢምፓየር የቡድኖች ኢምፓየር ያንን ኢምፓየር ፌደራሉ እንዳይቀማቸው ትግራይን እንገነጠላለን በሚል በማስፈራራት የሚያደርጉት ቀረርቶ እንጂ በተጨባጭ በትገፋው ህወሓት ማለት ነው ሌላው ህወሓት ብትገፋው ኢትዮጵያ ጥሎ አይወጣም ውሸት ነው በሰላማዊ ሰልፉ ዋዜማ ላይ አቶ አባይ ፀሐዬ ከቢቢሲ ጋር ባደረገው ቃለ ምልልስ ለኤርትራ ወንድሞቻችን ጎረቤታችን ያለ የሰላም ጥሪ ሲያቀርብ ነበር በሌላ መልኩ ደግሞ ደብረጽዮን እዛ ባደረገው ንግግር ላይ በብለትኛው ዓለም ላይ ሁከትና ግርግር ከተፈጠረ በእኛ ላይ በህዝባዊ ወያኔ ሓርነት ትግራይ ላይ ያላክ ካሉ የምልም እንደምታ ያለው ንግግር አድርጓል እዛው ላይ ደግሞ ያው በማንነት ላይ ያነጣጠረ ዘመቻም ተከፍቶብናል የማለት ሁኔታም አለ የዚህ ሁሉ ንግግር ሂደት ድምር ውጤት ምን መልእክት ለማስተላለፍ ነው ሲምፕሊ ህወሓት ጭንቅላታ የተቆረጠ ዶሮ እንደሆነ መቀጠሏን ነው የሚያሳይ ደብረጽዮን የውጪ ጣልቃ ገብነት ይላል ኤርትራም ነው የሚለው ሌላም ሰው አይደለም በቃ ስሟ ስላልጠራ ብቻ ነው አባይ ደግሞ ኤርትራም ድረሱልን ይላል ያ የራሳቸውን የ45 ቀን ስብሰባ ከተወለሰው ቢያዩት አናሊዙና አሰሳንቱ ዛሬ ያለው የስትራቴጂክ ሊደርሺፕ ችግር አለባቸው ከዚህ አንፃር እርስ በርሱ የሚጣረስ ንግግር የሚቀርበው በአንድ ሳይድ ደብረጽዮን ጦርነት ያውጃል ካልተገለጠን ያው ይልቀቁኝ ይላል በሌላ ወገን ጌታቸው ረዳ ከአንድ ኤግዚኪዩቲቭ ኮሚቴ ውስጥ ወጥቶ እንደሚሉት የተማሩ ማህይማን ናቸው ይላል እርስ በርሱ የተከፋፈለ የማይተማመን አመራር ነው ያ ብቻ አይደለም ወንጀለኞች ለፍርድ እንዲቀርቡ በአንድ ድምጽ ነው አዋሳ ላይ ተወሰነው አይደለም እንዴ ህወሓት እኮ ለአብይ አህመድ 100% ድምጽ ሰጥቶ ነው የመጣው አይደለም እንዴ ያ ማለት ስለሚፈራሩ ግልጽ ስላልነበሩ ያደረጉት ውሳኔ እና ከዚህ የሁገትና በጠበጥ የትም ጋር ሲደረግ ህወሓት ላይ ጣት ይከሰራል ህወሓት ላይ አይደለም ጌታቸው አሰፋ ላይ ነው የሚከሰረው ምክንያቱም ለ17 አመታት የገነባው ኔትወርክ አለ ከኛ ወጥቶ ዛሬ ሶማሊያን ለማመስ እየሞከረ ነው ያለው ይሄ ደግሞ ዝም ብሎ የቲዮሪ ጉዳይ አይደለም በተጨባጭ የሚታወቅ ነገር ነው እስከ ትላንትና ድረስ ይሄን ሲያደርጉ የነበሩ ሰዎች ሲታሰቡ ያለበት ሁኔታ ነው ከዚህ አንፃር ህወሓት ላይ እጅ የሚቀሰረው ያለ ምክንያት አይደለም በምክንያት ነው አይደለም እንዴ ራሱ እኮ አምኗል መቀሌን ምሽግ አድርጎ አገር ማተናነስ አይቻልም ብሎ ከዚህ በፊት በቃ ያን ምሽግ አፍርሶ በህግ የሚፈለጉትን ሰዎች ማድረስ ነው በማንነታችን ላይ የተነጻጸረ ጥቃት ይደርሳል የሚለው እንደውም አሁን ቆሟል እንጂ መጀመሪያ አካባቢ ህወሓት ሲያደርሰው ከነበረው በደል የተነሳ አንዳንዴ ዳር የደረሰ ጸረ ትግራይ አመለካከት እዚያ ጋር ሲራመድ ነበር አው ይሄንን ደግሞ አብረን ተዋክተነዋል ተችተነዋል መቆም አለበት ብለናል ሌላ ይቅርና የጠቅላይ ሚኒስትሩ ቃል ራሱ ሲመነዘር ያን መጠቀም አልነበረበትም ብለን ተችተናል እውነት ለመናገር ደግሞ ያቆማል በኢትዮጵያ ዛሬ
አንዳንዴ የህዝቡን ቁስል ባይነካኩ ጥሩ ይመስለኛል። የዚህ ሀገር ህዝብ ደግ ነው። እውነቴን ነው የምናገረው። ህወሓት በዚህ ሀገር ባደረገው በደል አንፃር የዚህ ሀገር ህዝብ በሰባት ወር ውስጥ ረስቶ ትቷቸው ሄዷል። ለቆረጡት እግር ልበቀል አላለም። ላደረሱት በሴቶች ላይ በወንዶች ላይ በእስር ቤት ላደረሱት በደል መንግስት ትተንላችሁ ሲል ትቶላቸው አልፏል። የዘረፉት ንብረት የዚህ ከተማ ውስጥ ቆሟል። አንድ ሰው ሄዶ የነጠቃቸው አይደለም። እዚህ ከተማ ውስጥ የዘረፉት የከመሩት ንብረት እያየ የዚህ ከተማ ሰው ዝም ብሎ እያለፈ ነው። የዚህ ከተማ ህዝብ ባይጎን ያለፈው አልፏል። ወደፊት እንሂድ፣ እነሱንም ይቅር በላቸው እግዚአብሔር ይጠይቃቸው ብሎ ወስኖ እየሄደ ነው ያለው። ግን እነ ደብረጽዮን የሚያደርጉት አይነት ንግግር የህዝቡ ቁስሉ ላይ ፋሻ አስቀምጦ ነው ሄደው ፋሻውን ገልጦ ስልጣን እንደመሰካትና ጨው እንደመነስነስ ነው የሚታየው። ስለዚህ የሚያደርጉት ነገር ላይ በጣም መጠንቀቅ መቻል አለባቸው። ለኤርትራ ድረሱልኝ የሚለው አይወጣም። ምክንያቱም የኤርትራ መንግስትም ሆነ የኤርትራ ህዝብ አይ ቲንክ ህወሓትን በደንብ ያውቃታል፣ ከኛ የበለጠ ያውቃታል። የኤርትራ ህዝብም ሆነ የኤርትራ መንግስት ከኢትዮጵያ መንግስት ጋር በሰላም መኖር ወሳኝ እንደሆነ፣ ከኢትዮጵያ መንግስት ጋር መፋጠጥ ለኢኮኖሚው ለፖለቲካው ምን ያህል ጉዳት እንዳለው ከኤርትራ የበለጠ የሚያውቅ አይመስለኝም። የኤርትራ መንግስትና ህዝብ ለህወሓት ደርሶ ኢትዮጵያን ይበጠብጣል ብሎ ተስፋ ካደረገ አባይ ፀሐዬ በዚህ በስተርጅናም ራሱ ቀልብ አለመግዛቱን ነው የምታየው። ስለዚህ አይ ቲንክ ራሱ ልክ ሊያስገባ ያልቻለውን የኢትዮጵያን ህዝብ ኢሳያስ ልክ ያስገባልኛል ብሎ ካሰበ ትንሽ ቀልብ እንዲገዛ ነው የምፈልገው። ከዚህ አንፃር አይ ቲንክ እንደዛ አይነት ጨዋታ አያዋጣም። ሱዳን ላይ የሱዳኑን ፕሬዝዳንት ፎቶ ይዘው ቀርበው ነበር። በእርግጠኝነት የምናገረው ሱዳንም ሆነች ጅቡቲም ሆነች አሜሪካም ሆነች ራሻ ከህወሓት በዝባዦች ጋር ቆማ ኢትዮጵያን አይወጉም። ምክንያቱም ኮንሲኩዌንሱ ምን እንደሚሆን ስለሚያውቁት፣ ህወሓትን ደግሞ አብረው ሰርተው ተበልተው እቁብ ተበልተው ስለሚያውቁ ያን አይደርጉትም። የሚያዋጣው ለህወሓት እንዲህ አይነት ሾው ኦፍ አይደለም። ህወሓት ይዳን ከእንግዲህ በኋላ ይሄን አካባቢ የማተራመስ የሪጂናል ሄጂሞኒ መልሶ የማቋቋም ህልም አይሰራም። ከእንግዲህ የሚያዋጣው ህወሓት ወደ ቀልቡ ተመልሶ ወደ አቅሙ ተመልሶ ራሱን ሳይዝና አቅም እውነተኛው ሪያሊቲ እቺ ሀገርና አካባቢ የደረሰበትን እውነታ በመቀበል ቁጭ ብሎ መደራደር ነው የሚገባው። ለመደራደር ግን ቅድመ ሁኔታ ግዴታ ነው። ኢትዮጵያ የፌደራል መንግስትም ይሄንን ያለ ለድርድር ማቅረብ የለበትም። በህግ የሚፈለጉ ቀማኞች፣ ሌቦች፣ ዘራፊዎችና ገዳዮች አሳልፎ መስጠት መቻል አለበት። ከዛ በኋላ የፌደራል ስልጣኔ በፌደራል ውስጥ ያለ ስልጣኔ መብትና ድርሻዬ ጎደለ ካለ አብረን ቆመን እኛ አክቲቪስቶችን እንከራከራለን። የዚህ ሀገር የሰብአዊ መብቶችን የውጭ ሀገራትን ሊደግፉት ይችላሉ። ሌባን እየሸሸጉ ገዳይን እየሸሸጉ ዛሬም ሀገር እያተራመሰ ሀገር ለማፍረስ እየሞከረ ያለ ለዛም ለሌላ ጉዳይ አይደለም፣ ለትግራይ ህዝብ አይደለም፣ ለትግራይ ክልል አይደለም፣ ኢንፋክት ለህወሓት አይደለም፣ ራሱን ከመከሰስና ከመቀጣት ለማዳን የዘረፈውን ንብረት ላለማጣት የሚጨረጨርን ሌባ ለመከላከል የሚደረግ አይነት እንዲህ አይነት ዲስኩር ብዙም የሚያዋጣ አይመስለኝም። ድርጅቱንም ኦልሬዲ ሞት አፋፍ ላይ ያለውን ወደ ታች የሚገፋው አይነት ሂደት ነው የማየው። ጀዋር እንግዲህ ፕሮፌሰር እስቄል እንዳለው በተለይ የትግራይ መሪ አንድ ሳምንት ወደዚህ አንድ ሳምንት ወደዛ የሚሆን ከሆነና እንደው ህዝባዊ ወያኔ ሓርነት ትግራይ ከዚህ አይነት ውጥንቅጥ ለመውጣትና አሁን ከኢትዮጵያም ህዝብ ጋር ለመታረቅ ምን ማድረግ አለበት ትላለህ? በኤርትራ ጉዳይ ላይ አንድ ነገር አስታውሰኝ። ልክ ጠቅላይ ሚኒስትሩ ከኤርትራ ጋር የሰላም ውይይት እንደጀመረ ህወሓት መግለጫ አውጥቶ ነበር። መግለጫውም ህዝብ ሳይወያይበት ሳንስማማበት እንዴት ተደረገ የሚል ነው እና ተቃውሞ አውጥቶ ነበር። ዞር ብሎ ደግሞ ይሄን ሰላም እኮ ራሱ እኛንም ፕሮፖዝ ያደርገው የሚል ይሄ አንደዚህ አንደዛ የመግባት የሚያሳይ ምንድነው? ወጣ ገባ የሆነው ነገር የሚያሳይ የአመራር ማጣት ነው። ሬለፎርት የፍሬንቹ ስኮላር ጽፎታል።
የዛሬ 4 ዓመት አካባቢ መለስ ፓስወርድ ይዞ የሞተው ነው ያለው እና ያቺን ፓስወርድ እስካሁን አላገኘኋትም። የትግራይ ህዝብ ተውና የድርጅት ኢንተረስት ራሱ ስትራቴጂካሊ ከእንዴት ነው መሄድ ያለብን የሚል አቋም መያዝ አልቻሉም። አንዳንዴ መጣው እዚህ ለማመጣሉ፣ አንዳንዴ መጣው ያዙ ልቀቅን ይላሉ። ራሳቸው ከኢህአዴግ ጋር እጅ አውጥተው ተችተውበት የወሰኑትን ወንጀሎችን አሳልፈን መስጠት አለብን ያሉትን ተመልሰው ደግሞ ሲክዱት ያለ እና የመጀመሪያው ነገር መሪ የላቸውም። የትግራይ መሪ አትበለው መሪ የላቸውም። ትልቁ ችግር መሪ የላቸውም። ህወሓት በሁለት መልኩ ነው እዚህ የደረሰው። መጀመሪያው ከትጥቅ ትግሉ ጀምሮ እስከ ክፍፍሉ ድረስ ኮሌክቲቭ ሊደርሺፕ የጋራ አመራር በመስጠት ነበር የመጡት። ጠንካራ የጋራ አመራር በመስጠት ነው የመጡት። ክፉም ይሁን ደግ ጠንካራ የሆነ የጋራ አመራር ኮሌክቲቭ ሊደርሺፕ ነበራቸው። እነሱየና መለስ ከተከፋፈሉ በኋላ አንድ ጠንካራ መሪ ተከትለው ነው የመጡት። መለስን ነው ተከትለው የመጡት። መለስ ከሞተ በኋላ የጋራ አመራርም መመስረት አልቻሉም። አንድ ወሳኝ መሪም አውራ መሪም መመስረት አልቻሉም። ከዚህ አንፃር ድርጅቱን ክልሉን ለአደጋ እያደረሱ ነው። ይሄ ድርጅት እድለኛ ነው። 27 ዓመት ረግጦ 27 ዓመት ዘርፎ በፍጹም አምባገነንነትና የበላይነት የቆየ ድርጅት ፍርክስክሱ ሳይወርድ የህግ አካል እንዲሆን የተጋበዘው ሲዘርፈው ሲገለው የነበረው ህዝብ ትችላለህ ናና አካል ሁን የተባለው ይሄ ደግሞ የነበረው ዝም ብሎ እነሱ እንደሚያስቡት የዋህ ስለሆን ሌላ ስለማናቀው ሌላ ምርጫ ስላልነበር አይደለም። ከማፍረስ እነሱ አሁን አገር በማፍረስ ሊከሱን ይፈልጋሉ አይደለም። ከማፍረስ ማስተካከል ይሻላል በሚል አንፃር ነው። ኢህአዴግ እንዳለ እኮ አሽቀንጥሮ መጣል ይቻል ነበር። ህወሓትንም መጥሎ ማፍረስ ይቻል ነበር። ከዛ ይልቅ አይ ከጥፋት መንገድ የሚመለሱ ከሆነ የማጥፊያ አቅማቸው ከተቀነሰ ራሳቸውን ለውጠው ራሳቸው ሪፎርም አድርገው የለውጥ አካል መሆን ይችላሉ በሚል የተሰጣቸው ታሪካዊ እድል ያገኙት የትግራይ ህዝብ በተለይ ለመካስ ህወሓት ላለፉት 27 ዓመታት የትግራይ ህዝብ አልጠቀመው። በትግራይ ህዝብ የትግራይ ልጆች አጥንት ተመርኩዞ መጥቶ በደማቸው እየዋኘ መጥቶ እዚህ ከተማ ከደረሰ በኋላ ተመልሶ አላየውም። ያንን ክልል ለስብሰባ ብቻ ነበር የሚሄዱት። ጌታቸው አሰፋ ስንት ነው ምን አደረገ ለትግራይ ህዝብ? ዛሬ ድል ነበራቸው። ክልላዊ ፓርቲ ሆነው ክልሉን በአውቶኖሚ ያስተዳደሩ በፌደራል ደረጃ የሚገባቸውን ድርሻ ይዘው የትግራይን ህዝብ ለማገልገል ትግራይን የመርዳት እንዲሁም ደግሞ የሰላም አካል በመሆን ኢትዮጵያን ለመጠገን በኢትዮጵያ ህዝብ ላይ ላደረጉት በደል በቅጣት ሳይሆን በመፍረስ ሳይሆን በመለወጥ ካሳ መክፈል ይችሉ ነበር። ያንን እድል እያስመለጡ ነው ያሉት። አሁንም ያላቸው እድል ያለምንም ማንገራገር ወንጀለኞችን አሳልፈው መስጠት አለባቸው። እርግጠኛው የምናገረው ነገር ምንድነው? ጌታቸው አሰፋን መቀሌ ሸሽገው ከፌደራል መንግስትም ጋር ከክልሎችም ጋር የሚኖራቸው ግንኙነት አይኖርም። አንዴ ነው። ሁለተኛ ከጌታቸው ጋር ሆነ ከሌላው ጋር አብረው የሚያደርጉት ኢትዮጵያን በመበጥበጥ የፌደራል መንግስቱን በተለያየ ሰበየ ቦታው እየለኮሱ ቢዚ በማድረግ ለውጡን እንዳያፋጥን እናደርጋለን ብለው እየሞከሩ ነው። እየሰራ አይደለም። እስኪ ወርቂ ሶማሌ ክልል ላይ አብዲሌን ይዘው ሞከሩት። በጠበጡ ህይወት አጠፉ። ገባ አብዲሌ ፒሪድ። ጋምቤላ ላይ ሞከሩ፣ ሳይሳካላቸው ከሸፈ። አፋር ላይ ሞከሩ፣ አለቀለት። አሁን ደግሞ ከጎረቤት ጋር እየሞከሩ ነው። ሶማሊያ ላይ የሶማሊያው ፕሬዝዳንት ከኢሳያስና ከአብይ አህመድ ጋር የሚስጥር ስምምነት ተስማምቶ አገሮቹን አንድ ላይ ሊያስገባና አንድ አገር ሊያደርግ ነው የሚል ወሬ አምጥተው ገንዘብ ሰጥተው እየቀሰቀሱ ነው ያሉት። አይሳካም። ነው ጎረ ወርክ ቲፒኤልኤፍ የመጨረሻው እድሉ ነው። ይችላል ሀገር ግጭት ይካሄዳል፣ ሰው ማስገደል ይችላሉ፣ በጥበቅ ማድረግ ይችላሉ። ሀገሪቷን ግን ማፍረስ አይችሉም። ለማፍረስ ያለ ዛሬ ይቅርና መጀመሪያ እኮ መለስ ሲል የነበረው ነገር ነበር። ህወሓቶች እስከ መጨረሻ ሲሉ የነበሩት እኛ ከወደቀን ኢትዮጵያ ተፈርሳለች አሉ። አትፈርስም አልናቸውና በተጨባጭ ያሳየናቸው። በዚህ ነው ወይ ለማፍረስ እነሱ ለማፍረስ ያላቸውን አቅም
የዚህ ሀገር ህዝብ ደግሞ አገሪቷን ለማቆየት በእጥፍ አቅምና ቁርጠኝነት አለው። እንደው ከራሳቸው ሚስቴክ የማይማሩት 4 ዓመት እኮ በተደረገው ውስጥ ይችን ሀገር ለማፍረስ ብሔር ለብሔር ለማጫረስ ያላደረጉት ነገር የለም። ጌታቸው አሰፋ ሙሉ የኢትዮጵያን ስቴት ስልጣን በእጁ ይዞ ማፍረስ ያልቻለውን ሀገር በአንድ ክልል ስልጣን አፈርሳለሁ ብሎ የሚሄድ ከሆነ ይዝራው it's not going to work, it doesn't add up። እና ከጥፋት ራስን በመመለስ ቁጭ ብሎ መወያየት የፌደራል መንግስት መፍታቸውን የሚገፋ ከሆነ የሚከራከርላቸው ብዙ አለ። የሚያስዋደው ጥያቄዎች አሉ። ለምሳሌ ድንበር ኮሚሽን መቋቋም፣ የማንነም ኮሚሽን መቋቋም እንከራከርላቸዋለን። ምክንያቱም የዚህ ፌዴሬሽን አባል ትግራይ ብቻ አይደለም፣ ፌደራሊስት ደግሞ እነሱ ብቻ አይደሉም። ኢንፋክት ፌደራሊስት አይደሉም፣ ውሸታቸውን ነው። በፌደራሊዝም ስም ሴንትራላይዝድ የሆነ የተማከለ ስልጣን ይዘው ሲበጠብጡ፣ ሲበዘብዙ፣ ሲገሉ የነበሩ ቡድኖች ናቸው። ዛሬ አይ መበዝበዛችን ትክክል አልነበረም፣ የሚያዋጣው በእኩልነት ላይ የተመሰረተ ፌደራላዊ ሲስተም ነው ብለው ካሰቡ እሰየው፣ እኛ የነሱ ፓርትነር ነን። ፌደራላዊ ስርዓትን እንገንባ፣ የክልሎች አውቶኖሚ፣ ራስን በራስ የማስተዳደር መብት፣ የፌደራል የጋራ በትብብርና በመከፋፈል የማስተዳደር ሼርድ ፓወር በህገ መንግስቱ መሰረት ይሰራ ከተባለ ማአት ፓርትነር አላቸው። በፌደራሊዝም ስም ግን ሀገርን በጥብጥ፣ ሀገርን እናጥፋ፣ ለውጡን እናጨናቅፍ ካሉ ጠላታቸው ደግሞ ብዙ ነው የሚሆነው። ምክንያቱም አይምሰላቸው ይቺ ሀገር እንድትቀጥል ይሄ ለውጥ እንዲሳካ የዚህ ሀገር ህዝብ ብቻ አይደለም የአካባቢው ህዝብም የዓለም ህዝብም ይፈልጋል ሊተባበራቸው። ሀገር በማፍረስ ላይ ማንም አይተባበራቸው። ተመልሰው ሀገር በመገንባት ላይ ሪኮንሲሊዬሽን እርቅ በማምጣት ላይ ግን ሊተባበረን የሚችላቸው ብዙ ነው አለ። ወደዛ መንገድ መመለሱ የሚሻል ይመስለኛል። ይሄ ህግ ይከበር የሚለው ነገር ሲያሳስበኝ ነበርና ማን ነው ህግ የጣሰው? እስቲ እንየው። ህግ ማን ጣሰ? የፌደራል መንግስት ነው አይደል ህግ ጣሰ ተብሎ የሚከሰሰው? እነ ክንፈ ዳኛውን ሲይዙ ተክለ ብርሃን አብሮ ነበር የተያዘው። ፖሊሶቹ የነበረውን የእስር ማዘያ በእጃቸው አልነበራቸውም፣ ጥለውት ነው የሄዱት። የፌደራል መንግስት ያን ነገር ስለያዘ ለቀቀው። ህግ ማክበር ማለት ያ ነው። በእጁ ቆይቶታል። በእጁ ይዞት ቢጫው አውሮፕላን ጋር ነበር ይዞት መውጣት ይችል ነበር። በእጁ አስገብቶታል፣ ለቀቀው። ይሄን ድል ያለ ሰላማዊ ሰልፍ የፌደራል መንግስትን የሚረግም ሰላማዊ ሰልፍ እየተካሄደ አንድ የፌደራል መንግስት አልገባም። ክልሉን እንደ ዋሻ ተጠቅሞ ሌላውን እያተራመሱ መሆኑን ፌደራል መንግስት እያወቀ የኢትዮጵያ አርሚ 80 ወደ የሚሆነው ትግራይ ነው ያለው፣ አልተንቀሳቀሰም። ህግ ከማክበር አልፎ ከፍተኛ ትግስት እያሳየ ነው የፌደራል መንግስት። እነሱ ግን ምን ሲያደርጉ ነበር? ለማን ነው ማዘዣ አውጥተው የሚያውቁት? መቼ? ለማን? ሌላ ክልል ውስጥ አጋዚ ልከው ሰው ሲያስጨፈጭፉ የነበሩ አመራሮች ምን ሲሉ ነበር? የዛሬ ዓመት የዛሬ 2 ዓመት እኮ ስንት ነገር ሲሉ የነበሩ ግለሰቦች ዛሬ የህግ አስከባሪ ሆነው ራሳቸው ህግ እየጣሱ ማዘያ የወጣለትን እስረኛ ተጠርጣሪ ወንጀለኛ አልሰጥም ብሎ በደም ደግሞ እኮ በሚገርመው መልኩ የፌዴሬሽኑ ጠበቃ ሆነው መቅረብ ይፈልጋሉ። የብሔር ብሔረሰቦች ቀን በሚከበርበት ቀን ውስጥ ራሳቸው የመሰረቱት ነገር ለዛው ለሽወዳ የመሰረቱት ነገር እውነተኛ በሆነ መልኩ ትንሽ መከበር በተጀመረበት ቀን አንድን ብሔር ብቻ ይዞ በሌላው ቡድን ላይ የሚፎክር ሰልፍ ማዘጋጀት ምን የሚማለ እብደት ነው። እና በአጠቃላይ አይ ቲንክ የፌደራል መንግስት ከፍተኛ ትግስት አሳይቷል። ከፍተኛ ትግስት ይመስለኛል። ፌደራል እኛ ነበርን የሚል አይነት እኛ ከውስጡ ወደዛ መቀሌ ሲለሄድን የፌደራል መንግስቱ አቅም ተመራምኗል የሚል አንዳንዴ እኮ ስልጣን ያዋልጋል ታውቃለህ። እና የስቴት የሚባለው ነገር አለመረዳት ነው። ስቴት ትናንትና አንተ በነበርክበት ወቅት ትልቅ አቅም የነበረው መንግስት አንተ ስለወጣ በ7 ወር ውስጥ ተሽመደመደ ብሎ የሚያስቡ ከሆነ ዘሮንግ። አሁንም የፌደራል መንግስት ትግስት እያሳየ ነው። አይ ቲንክ ትግስቱን መቀጠል አለበት ለተወሰነ ጊዜ። ምክንያቱም እነዚህ ሰዎች የሚፈልጉትን ግን ሊሰጣቸው ይገባል። ምክንያቱም እነሱ የሚፈልጉት ምንድነው? እንደምንም አድርገው የኢትዮጵያ ፌደራል መንግስት ከትግራይ ክልል ጋር በማጋጨት
በብሔርተኝነት ውስጥ ተደብቀው እንደዋሻ ህዝቡ ሊጠቀሙበት ይፈልጋሉ ድሮም ይሄን ነው ሲሞክሩ የነበሩት አሁንም ይሄን ነው የሚሞክሩት የሚያስፈልገው ነጥሮ መምታት ነው ፕሪሳይዝ የሆነ selective targeting ነው መሆን ያለበት እንጂ እነሱም እንደሚፈልጉት የተቀረው ኢትዮጵያ ህዝብም የጅምላ ፍረጃ ውስጥ መግባት የለበትም የፌደራል መንግስቱም እነሱ እንደሚፈልጉት ወደ ጦርነት መግባት የለበትም ግን አስፈላጊ የሆነ ኢኮኖሚያዊ ፖለቲካዊ ወታደራዊ ጫና በመፍጠር የሚፈልጉት ግለሰቦችና የሚፈልጉት ውጤት እንዲመጣ ማድረግ መቻል ያስፈልጋል ከዚህ ነገር ነው መታየት ያለበት የፌደራሊዝሙ ነው ይሄን ችግር የፈጠረው እንደዚህ የሚሉ ሰዎች ሁሌ እንዳሉት ነው አንዳንዴ ልክ የብሔር ጉዳይ ኢትዮጵያ ውስጥ ልክ ትላንት ድሮ መለስ ዜናዊ ብቻውን ያመጣው አሁን ደግሞ አብይ ያመጣው የሚያስመስሉ ሰዎች አሉ ነው ከሀገሪቱ አፈጣጠር ጋር የመጣ ነገር ነው የኛ ትውልድ ማየት ያለበት ኦኬ we are here አሁን ካለንበት ማህበራዊ ፖለቲካዊ እና ኢኮኖሚያዊ እውነታ ፋክት አሁን ካለው አንፃር እንዴት ነው መሄድ ያለበት የፌደራል ስርዓት ከአምባገነናዊ ስርዓት ጋር አብሮ አይሄድም ፌደራሊዝም assumes democracy ፌደራሊዝም የስትራክቸራል ዲቮሉሽን ነው የመዋቅር ዲቮሉሽን ነው አንዱ ሁለት አካል ነው ያለው አንደኛ መዋቅርን ያልተማከረ መዋቅር መመስረት ነው ሁለተኛው የስልጣንና የሀብት ክፍፍል ነው ፍትሃዊ የሆነ ኢኩዊታብል ፍትሃዊ የሆነ የሀብትና የስልጣን ክፍፍል ነው እዚህ ሀገር የተደረገው ምንድነው አስተዳደራዊ ማዕከላዊነት ቀረና ያልተማከለ አስተዳደራዊ ስትራክቸር ተመሰረተ ስልጣንና ሀብት ግን ተማክሎ ቀጠለ ይሄ የፈጠረው ችግር አለ ይሄ ፌደራሊዝሙ ለሀገር አንድነት ለሀገር መግባባት እንዲመሰረት ሳይሆን ህዝብን እንዲገፋ አድርጎታል የፌደራሊዝምና አምባገነናዊ ስርዓቱ አንድ ላይ ኮምባይን ማድረጉ የዛሬ 2 አመት አካባቢ ጻፍኩት ኮምባስቲቭ ኮምቦ ብዬ ጻፍኩት ነበር አለ ሁለቱም ኮምባይን ተታረገው የሚፈጥረው ችግር አለ ያን ችግር በመረዳት ፌደራሊዝሙ ዲሞክራሲያዊ የሆነ ህዝቦችን እያቀራረበ የፌደራል ስርዓቱን እየጠበቀ የክልሎችን መብት እያከበረ የሚሄድበት ህዝቦች ሆሪዞንታል ባርጌኒንግ ምንለው በክልሎች መካከል የሚኖረው ባርጌኒንግ እንዲቀጥል የሚደረግበት ሁኔታ ላይ ማሰቡ አስፈላጊ ነው ያለው እና ከዚህ አንፃር ነው እንጂ መታየት ያለበት ሁሉ ነገር ወደዛ እንሄዳለን የሚለው ማይካሄድ ብዙ የሚያዋጣ አይመስለኝም እንደ ህዋቶችም ትላንትና ፌደራል የሚለውን ስም ተጠቅመን በአምባገነናዊ ስርዓት በተማከለ የኢኮኖሚና ሚሊተሪ ዶሚኔሽን ስላጣን እናፈርሰዋለን የሚሉትም አይ ፌደራሊዝሙ ህዋቶች ስላጠፉት እንዳለ ይፍረስ የሚሉትም ሁለቱም አፍራሽ ኃይሎች ናቸው ለኔ የሚያዋጣው ዲሞክራሲያዊ ፌደራላዊ ስርዓት በህግ መልኩ በድርድርና በውይይት ወደፊት እያሻሻል ነው ድክመቶችን እየቀረፍን ጥንካሬው ላይ እየገነባን እንሄድ የሚለው የሚሻል ይመስለኛል